ቴሌብር በአዋሽ ባንክ፣ በንግድ ባንክ፣ በአቢሲኒያ እዚህኛው ላይ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ ወይም የኦሮሚያ ህብረት ባንክ አብሮ ተጨምሯል። $1 በ128 ብር ዊዝድሮ የሚያደርግ አፕ አለ። እዚህኛው ላይ $1 በ148 ብር ነው። አንድ ኤጀንት በቀን $16 ድረስ ማውጣት ይችላል ማለት ነው። እስካሁን እንደዚህ አይነት አፕሊኬሽን አላየው። ራሳችን ላይ ጋምብል ማድረግ እንችላለን። ሌላ አፕሊኬሽኖች ላይ እኛ ቤት ሌላ ሰው ካልገባ ወይም ደግሞ ሌላ ሰው ቤት ሄደን ሰው ከሌለ ጋምብል ማድረግ አንችልም። ለሆነ ሰው ጋምብል አድርገን ነው እኛ ኮይ የምናተርፈው። በዚህ ቪዲዮ የምናየው በየሚዲያው ስለሚወራለትና ብዙ ሰው እየሰራው ስለሚገኘው አዲሱ አፕሊኬሽን ሀላ እናያለን ማለት ነው። ይህ አፕሊኬሽን ልክ እንደ ሌሎች አፕሊኬሽን በጥሩ ነገር ያየናቸው ወደ 5 ነገሮችን አንስተን በዝርዝር እናያቸዋለን። የመጀመሪያው ሬጅስትሬሽኑ ምን ይመስላል የሚለውን እናያለን። ሩም ሴቲንጉ ምን ይመስላል፣ ጋምብል እና ጌም እንዴት እንጫወታለን፣ ታስክ ኤንድ ሪዋርድ እና የዊዝድሮዋል ሜተዱ፣ አምስተኛ ኔትወርክ ኤንድ ታይሚንጉን አብረን እናያለን ማለት ነው። ባይኖሩ ኖሮ ብሎ ብዙ ሰው የሚያነሳቸውን ደግሞ 2 ነገሮችን አብረን እናያለን። እነሱም የማይክ አጠቃቀማችን እና ኤክስቼንጅ የሚደረገው ፖይንት 100,000 ስለሆነ ብዙ ሰው ኮምፕሌን የሚያደርግበት ስለሆነ እነሱን አብረን እናያቸዋለን። ሬጅስትሬሽኑ ልክ እንደ ሌሎች አፕሊኬሽኖች ወሰብሰብ ያለ አይደለም። በቀላሉ መንገድ የምንመዘገብበት ነው። በመጀመሪያ ሆስት ሆነን ከተመዘገብን በኋላ ኤጀንት ለመሆን ኤጀንታችን ጋር መጻጻፍ መደዋወል ሳይጠበቅብን ራሳችን በራሳችን ክሬት ኤጀንሲ ብለን ራሳችን ኤጀንት መሆን የምንችልበት ፊቸር ስላለው መጀመሪያ ሆስት ሆነን ከተመዘገብን በኋላ በራሳችን ኤጀንት መሆን እንችላለን። ይሄ በጣም ብዙ ሰው የሚመርጥበት መንገድ ነው። በተጨማሪ ኤጀንት ለመሆን ሌቭል አይጠይቅም። እዚህ ሌቭል ሲደረስ ነው ኤጀንት የሚሆን የሚባለው ነገር የለም። በሌቭሏን ማንኛውም ሰው ኤጀንት ሆኖ መስራት ይችላል ማለት ነው። አፕሊኬሽኑን በደንብ እስከተረዳውና ልጆቹን አስረድቶ መዝግቦ ማሰራት ይችላለሁ እስካለ ድረስ በሌቭሏን ኤጀንት ሆኖ መስራት ይችላል ማለት ነው። ይህንም ለማድረግ ኤጀንቱን አይጠብቅም። በራሱ ፎርሙን ሞልቶ ራሱ ኤጀንት መሆን ይችላል ማለት ነው። እሱን ቪዲዮ ስለምንሰራ እዛ ላይ በዲቴል እናየዋለን። ሌላው አንዴ አሻራ ከሰጠን በኋላ ድጋሚ አሻራ አይጠይቀንም። አንዳንድ አፕሊኬሽኖች አሁንም አሻራ የሚጠይቁ አፕሊኬሽኖች አሉ። እዚህ ላይ አንዴ ከሰጠን በሌላ ስልክም ሄደን መመዝገብ አንችልም። ድጋሚም አሻራ አይጠይቀንም። ስለዚህ እሱ ቀለል ያደርገዋል። ሁለተኛው ሩም ሴቲንጎችን ስናይ ላይቭ የግዴታ አይደለም። እዚህ ሲጀምር ላይቭ መስራት አንችልም። በፓርቲ ነው የሚሰራው። ስለዚህ ስልካችንን ይዘን እየተንቀሳቀስ ወይም ስራችንን እየሰራ መስራት የምንችለው አፕ ነው። ፓርቲ ብቻ ስለሚሰራ ብዙ ሰው ይመርጠዋል። ሌላው ፓርቲ ስንሰራ ራሳችን ቤት ሆነን ነው የምንሰራው። ሰው ቤት ሄደን መቀመጥ አይጠበቅብንም። የራሳችንን ፓርቲ ከፍተን በራሳችን ቤት ቁጭ ብለን ታስኮችን መስራትና ፖይንቶችን መሰብሰብ እንችላለን። ሌላ ሰው ቤት መሄድ አይጠበቅብንም ማለት ነው። ወንበሮቹ ባለ 9 እና ባለ 16 አድርገን ለምንችል መጀመሪያ ስንከፍት ወንበር ለማስጨመር ምናምን ኤጀንቶቹ ጋር ወይም አድሚኖቹ ጋር መጻጻፍ አይጠበቅብንም። ባለ 9 ወይም ባለ 16 መጀመሪያውንም ስለሚሰጠን ማለት ነው። ሌላው አንዳንድ አፕሊኬሽኖች ላይ የቤቱ ባለቤት ከሌለ ገብተን መስራት አንችልም። እዚህ ላይ የራሳችንን ቤት ሌላ ሰውን ቤት ሄደን የዛ ቤት ባለቤት ባይኖርም እዛ ቤት ተቀምጠን መስራት እንችላለን። ከልጆች አብረን መወያየት እንችላለን ማለት ነው። ሶስተኛው ጋምብልና ጌም ነው። እዚህ ላይ ጌሙ በጣም ብዙ ሰው ወዶት የሚሰራው ስራ ነው። በጣም ብዙ ኮይኖችን ነው የሚሰጠው። ስለዚህ ብዙ ጌሞች አሉ። በቀላል ኮይን እየሞከርን የምንሰራው ጌም ነው። ብዙ ሰው በጌም ብቻ በጣም ብዙ ኮይኖችን እያወጣ ወደ ፖይንት መቀየር ይችላል ማለት ነው። ጋምብሉ ግን ከሌሎች አፕሊኬሽኖች ለየት የሚያደርገው ብቻ ሳይሆን እስካሁን እንደዚህ አይነት አፕሊኬሽን አላየው። ራሳችን ላይ ጋምብል ማድረግ እንችላለን። ሌላ አፕሊኬሽኖች ላይ እኛ ቤት ሌላ ሰው ካልገባ ወይም ደግሞ ሌላ ሰው ቤት ሄደን ሰው ከሌለ ጋምብል ማድረግ አንችልም። ለሆነ ሰው ጋምብል አድርገን ነው እኛ ኮይን የምናተርፈው። እዚህ አፕሊኬሽን ላይ ለራሳችን ጋምብል ማድረግ እንችላለን ማለት ነው። ስለዚህ ያለንን ኮይን ለራሳችን ሰጠን ወደ ፖይንት ይቀየራል። በተጨማሪ ደግሞ ኮይን እናተርፋለን ማለት ነው። ስለዚህ እኛ ቤት ቁጭ ብለን ጋምብል መጫወት ብንፈልግ ሰው እስከሚገባ ድረስ መጠበቅ አይጠበቅብንም። ለራሳችን ጋምብል ማድረግ እንችላለን። ይሄ በጣም ብዙ ሰው የሚመርጠውና ሌሎች አፕሊኬሽኖች ላይ እንደዚህ አይነት ነገር አላየሁም። አራተኛው ታስክ ሪዋርድ እና ዊዝድሮዋል ሜተዱ ላይ በቀን እስከ 6000 ፖይንት መሰብሰብ እንችላለን። ለመጀመሪያው አንድ ሳምንት 5000፣ 3 ሰዓት ቆይተን 5000 ሲደመር 1000 በአጠቃላይ 6000፣ በሳምንት ውስጥ ወደ 42000 አካባቢ ፖይንቶችን መሰብሰብ እንችላለን። ይሄ ለሆስትም ለኤጀንትም እኩል ነው። ሌሎች ጌም ስንጫወት ኮይን ወደኛ ሲላክልን አብሮ የሚደመርልን ፖይንቶች አሉ። ሚኒመም ግን 42000 ፖይንት በመጀመሪያው ሳምንት ብቻ መሰብሰብ እንችላለን ማለት ነው። ከዚህ በተጨማሪ ሌሎች ፖይንቶችም አሉ። ግን እነዛ የሆነ ክራይቴሪያ አለ። እነሱን ስናሟላ ነው ወይ ኮይን ሲላክልን ጌም ስንጫወት የሚሰጡን ፖይንቶች ናቸው። 42000 ግን ሚኒመም ለሆስትም ለኤጀንትም መስጠት ይችላል። ኤጀንት ስንሆን ደግሞ በተጨማሪ ኮይን የምናገኝበት መንገድ አለ። ልጆችን መዝግበን ስንሰራ 25 ሆስቶች በስራችን ካሉና እነዛ 25 ሆስቶች አክቲቭሊ የዴይሊ ስራቸውን የሚሰሩ ከሆነ 10000 ኮይን ዴይሊ ይሰጠናል። በዶላር $1.67 ማለት ነው። 50 ሆስቶች ቢኖሩና እነዛ 50 ሆስቶች አክቲቭሊ ቢሰሩ 20000 ኮይን እናገኛለን ማለት ነው። እያለ 120 ሆስቶች ቢኖሩና እነዛ 120 ሆስቶች አክቲቭሊ ቢሰሩ 100,000 ኮይን እናገኛለን። በዶላር $16.6 እናገኛለን ማለት ነው። ስለዚህ አንድ ኤጀንት በቀን $16 ድረስ ማውጣት ይችላል ማለት ነው። በደንብ በርቶ ከሰራ ከጌም እና ከጋምብል ውጭ በታስክ ብቻ ኤጀንቶችን በታስክ ብቻ አክቲቭ ሆስቶች በእኛ ስር ተመዝግበው ሲሰሩልን የምናገኘው ኮይን ነው ማለት ነው። ይህም ሌላ ቦታ የለም። አክቲቭ ሆስት ሪዋርድ የሚባል የለም ሌላ አፕሊኬሽኖች ላይ። ይሄኛውም ለየት የሚያደርገው ነው። ሌላው ዊዝድሮዋል ሜተዱ ልክ እንደ ሌሎች አፕሊኬሽኖች እንደ አብዛኞቹ ተመሳሳይ ነው። በቴሌብር፣ በአዋሽ ባንክ፣
በንግድ ባንክ፣ በአቢሲኒያ እዚህኛው ላይ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ ወይም የኦሮሚያ ህብረት ባንክ አብሮ ተጨምሯል። $1 በ128 ብር ዊዝድሮ የሚያደርግ አፕ አለ። እዚህኛው ላይ $1 በ148 ብር ነው። አሁን ከረንትሊ ይህን ቪዲዮ እየቀረስኩ ባለሁበት ሰዓት $1 በ148 ብር ነው ወጪ የሚደረገው። ስለዚህ 100,000 ፖይንት እንደሞላን በቴሌብር፣ በአዋሽ ባንክ፣ በንግድ ባንክ እና በአቢሲኒያ ባንክ እና በኦሮሚያ ህብረት ባንክ ወጪ ማድረግ እንችላለን ማለት ነው። ይሄኛው እንደ ሌሎች አፖች ተመሳሳይ ነው። ኦሮሚያ ህብረት ባንክ ተጨምሯል። የመጨረሻው ኔትወርክ እና ታይሚንጉ ሌሎች አፕሊኬሽኖች ላይ እስከ ምሽቱ 1 ሰዓት ድረስ ነው። የዛሬ ታስክ አሁን ዛሬ የምሰራው ታስክ የሚያልቀው እስከ ምሽቱ 1 ሰዓት ድረስ ነው። ከዛ በኋላ ወደ ነገው ነው የሚቀጥለው። ስለዚህ ዛሬ ሳንሰራ ብንቀር ማታ ልንሰራ ብንል ኤክስ ያደርግብናል ማለት ነው። እዚህኛው አፕሊኬሽን ላይ ታይሙ የሚያበቀው 3 ሰዓት ተኩል ነው። ስለዚህ ቀን የዛሬያችንን ታስክ ሳንሰራ ረስተ ነው ብንውል ወይም ደግሞ ጊዜ ያልመቸን ብሎ ብንውል ምሽት ላይ ከምሽቱ 12 ሰዓት በኋላ እስከ ምሽቱ 3 ሰዓት ተኩል ድረስ ታስካችንን መስራት እንችላለን ማለት ነው። ይህም ከሌሎች አፕሊኬሽኖች ለየት ያደርገዋል። ኔትወርኩ በቀላል ኔትወርክ መሰራት የሚችል ነው። አንዳንድ አፕሊኬሽኖች በጣም ኔትወርክ የሚፈልጉ አፕሊኬሽኖች አሉ። ኔትወርክ ቀርፋፋ ሲሆን ወይም ሲዘገይ ያስወጣናል። ከዛ በኋላ ለመግባት መከራ ነው አንዳንድ አፖች ላይ። እዚህኛው ላይ በቀላል ኔትወርክ መሰራት የሚችል አፕ ስለሆነ ይህኛውም ለየት ያደርገዋል። በስተመጨረሻ ባይኖሩ ብሎ ሰው የሚያነሳቸውን 2 ነገሮችን አንደኛው ኤክስቼንጅ የሚደረገው ፖይንት 100,000 ስለሆነ 100,000 ባይሆን አንዳንድ አፖች ላይ 10,000 ፖይንት ወደ ኮይን መቀየር ስለምንችል ማለት ነው። ለምሳሌ ቦሎ አፕ ላይ 10,000 ዳያመንድ ካልን ወደ ኮይን መቀየር እንችላለን። እዚህኛው ላይ 100,000 ካልሞላ መቀየር አንችልም። ወጭም 100,000 ነው የምናደርገው። በዋናነት ግን ሰው ኮምፕሌን የሚያደርግበት እና ያስቸገረን ያለ ማይክ ሚዩት አለመደረጉ ነው። ማይክ ሚዩት ካደረግን ይቀጣናል ወይም ባን ያደረገናል፣ ሊዘጋብንም ይችላል። ስለዚህ ታስክ ስንሰራ ማይክ ሚዩት ሆኖ ሳይሆን ማይኩን አንዘጋ ከፍተን ነው የምንሰራው። ይሄ ደግሞ አንድ ሰው ቤት 16 ሰው ቢኖር 16ቱም ሰው ማይክ ከፍቶ ሲያወራ ልቅልቅ ነው የሚለው። እኛዋን ቢያስተካክሏት ፐርፌክት ሊባል የሚችል አይነት አፕሊኬሽን ስለሆነ ብንሰራበት ጥሩ ነው። አዲስ ነው፣ ብዙ ሰው እየሰራበት አይደለም። ስለዚህ ቀድማችሁ ብትመዘገቡና ብትሰሩበት ተጠቃሚ ትሆናላችሁ ብዬ አስባለሁ። በግሌ በጣም የወደድኩት አፕሊኬሽን ነው። አይዲ ነምበሩን ማየታችሁት ከሆነ 11 ቤት ነው የሚጀምረው። አሁን 12 ደርሷል። ብዙ ሰው አልተመዘገበም። ስለዚህ ቀድማችሁ ተመዝግባችሁ ብትሰሩበት ውጤታማ ትሆናላችሁ። በቀጣይ በምሰራው ቪዲዮ ላይ እንዴት እንመዘግባለን፣ እንዴት ታስክ እንሰራለን፣ እንዴት ወጪ እናደርጋለን፣ እንዴት ጋምብል እናደርጋለን፣ እንዴት ጌም እንጫወታለን የሚሉትን በዝርዝር ስለምናያቸው ዛሬ አፑ ምን ይመስላል የሚለውን ብቻ ስለሆነ ማየት የፈለግን እዚህ ላይ ይበቃናል። እስካሁን ድረስ ስለተከታተላችሁ አመሰግናለሁ።